ሰላም አበባ አለሙ አሲስታንት ፕሮፌሰር ኦፍ ኮምፒውተር ሳይንስ። ይህ ዊንዶውስ ሰርቨር ኦፕሬቲንግ ሲስተም ኮንፊገሬሽን ፓርት ቱ ሲሆን በዚህ ቱቶሪያል የምናየው ቨርቹዋል ማሽን ላይ ዊንዶውስ ሰርቨር ኦፕሬቲንግ ሲስተም እና ክሊየንት ማሽኖችን በዊንዶውስ 10 እንዴት እንደምንጭን ነው የምናየው። እንደሚታወቀው ቪዲዮ ለማዘጋጀት የግድ ቨርቹዋል ማሽን ላይ ነው ኦፕሬቲንግ ሲስተሞች የምንጭናቸው። አዚፍ ዊ አር ጀስት ኢንስቶሊንግ ኦፕሬቲንግ ሲስተም ኦን ፊዚካል ማሽን በሚባል አይነት ኮንሴፕት ነው የምናየው። ስለዚህ ይሄ ቨርቹዋል ማሽን ሶፍትዌር ብዙ አይነት ሶፍትዌሮች አሉ። ቪኤምዌር ወይንም ቨርቹዋል ቦክስ መጠቀም ትችላላችሁ። ስለዚህ መጀመሪያ የምናደርገው ምንድነው? we are going to open the virtual machine ቪኤምዌር ሶፍትዌሩን እንከፍታለን። ስለዚህ ይሄኛው ቨርቹዋል ማሽን ሶፍትዌር ቨርቹዋሊ የፈለግነውን አይነት ኮምፒውተር ዊዝ ኢትስ ኮንፊገሬሽን ክሬት ለማድረግ ነው የሚያገለግል። እነዚህን ሶፍትዌር ለመጠቀም ግን የግድ ማሽናችን በቂ የሆነ ስቶሬጅ ካፓሲቲ እና ሚሞሪ ወይም ራም ሊኖረው ይገባል። ቨርቹዋል ማሽኖችን ክሬት ከማድረጋችን በፊት መጀመሪያ ማይ ኮምፒውተር ወይ ኤኒ ዲስክ ላይ ሲዲ ድራይቭ ኦር ሲ ድራይቭ ላይ የግድ ማስቀመጫ ዳይሬክተሪ መስራት አለብን። ሌትስ ክሬት ኒው ፎልደር ዊንዶውስ ሰርቨር ኦኤስ እንበልና እዚህ ጋር ነው የምንሰራቸው። ስለዚህ እዚህ ጋር ዊንዶው ሰርቨሩን የምንጭንበት ፎልደር ነው የሚሆነው። እዚህኛው ደግሞ ዊንዶውስ ቴኑ ወይንም ክሊየንቱን የምንጭንበት ነው የሚሆነው ማለት ነው። እንደዚህ ካደረገን በኋላ we are going to creating a new virtual machine create a new virtual machine ወይንም እዚህ ጋር ፋይል ገብተን new virtual machine የሚለውን ክሊክ እናደርጋለን። ታይፒካል የሚለውን ኮንፊገሬሽን እንከተል። እዚህ ጋር አውቶማቲካሊ ኦፕሬቲንግ ሲስተም ትችላላችሁ ወይ ነው የሚለን። ቤተር ቱ ሴሌክት ሰርድዋን መጀመሪያ ቨርቹዋል ማሽኑን ኮንፊገር እናደርግና በኋላ ነው ኦፕሬቲንግ ሲስተሙን የምንጭነው። ክሊክ ኦን ኔክስት። ምን አይነት ኦፕሬቲንግ ሲስተም ነው የምትፈልጉት? ዊንዶውስ። ከዚህ ጋር የተለያዩ የኦፕሬቲንግ ሲስተም ቨርዥኖች አሉ። ስለዚህ አውቶማቲካሊ የፈለጋችሁትን ኦፕሬቲንግ ሲስተም የምትጭኑትን አይነት የዊንዶውስ ሰርቨር ስትመርጡለት በዛ ልክ ቨርቹዋል ማሽኑን ኮንፊገር ያደርገዋል። የት ጋር ነው ሴቭ ማድረግላችሁ? ብራውዝ አድርገን ቅድም ክሬት ካደረግነው ዲ ድራይቭ ላይ እናስቀምጠዋለን። ዊንዶውስ ሰርቨር የሚል ፎልደር ክሬት አድርገናል። እዛ ላይ ዊንዶውስ ሰርቨር የሚለውን እንመርጣለን። ስሙ ሰርቨር 1090 ቢሆን ችግር የለውም። ሳይዙ 60 ጂቢ ይሁን ወይ ፋይን፣ 60 ጂቢ ይቻላል። ግን እንደ አስፈላጊነቱ ይህንን ከፈለጋችሁ 120 ጂቢ ከፈለጋችሁ 180 ጂቢ ሌትስ ሴይ 80 ጂቢ እናድርገው። ክሊክ ኦን ኔክስት እንደን ፊኒሽ ከማድረጋችሁ በፊት እዚህ ጋር ኦቨርኦል ኮንፊገሬሽን እያሳያችሁ ነው። ለምሳሌ 2 ጂቢ ራም ሴት አድርጎበታል። ፕሮሰሰሩ ሴት አድርጎበታል። ለምሳሌ በቂ የሆነ ላፕቶፓችሁ ላይ ወደ ዴስክቶፓችሁ ላይ በቂ የሆነ ራም ካላችሁ ከስተማይዝ አድርጋችሁ ስለዚህ ጋር ራሙን ከፈለኩ አይ ካን ሜክ ኢት 4 ጂቢ እዚህ ጋር የኔ ላፕቶፕ 32 ጂቢ ስለሆነ 4 ጂቢ ማድረግ እንችላለን። እንደ አስፈላጊነቱ ከፍ ዝቅ ማድረግ እንችላለን። ቨርቹዋል ማሽን ኮንፊገር ስታደርጉ ማወቅ ያለባችሁ ነገር ግን ከፊዚካል ማሽናችሁ በላይ ሪሶርስ ለቨርቹዋል ማሽን መስጠት የለባችሁም። የፊዚካል ማሽኑን አክቲቪቲ በጣም አፌክት ስለሚያደርገው ክራሽም ሊያደርግባቸው ይችላል ኦፕሬቲንግ ሲስተማችሁ። በዚህ መልኩ ክሬት አድርገናል። ክሊክ ኦን ፊኒሽ። እዚህ ጋር እንደምታዩት ዊንዶውስ ሰርቨር ክሬት አድርገን ጨርሰናል። ሴም ሱሩ ፎር ዊንዶው 10 ለዊንዶው ክሊየንቱን ክሬት እናደርጋለን። ጎ ባክ ቱ ዘ ሆም ታብ ክሬት ኒው ቨርቹዋል ማሽን ክሊክ ኦን ኔክስት ኔክስት ዋት ታይፕ ኦፍ ኦፕሬቲንግ ሲስተም ዊንዶውስ 10 የሚለውን እንመርጣለን። ኔክስት የት ጋር የምታስቀምጡት አስይዟል ዲ ድራይቭ ላይ ቅድም ክሬት ያደረግነው ዊንዶውስ የሚል ፎልደር አለን። ከዚህ ጋር ዊንዶው 10 እንመርጥለታለን። ኔክስት 60 ጂቢ ይበቃል። ፋይል ኔክስት አድርገን ራሙን 2 ጂቢ አድርጎታል። ሌት ኢት ቢ ፊኒሽ እናደርጋለን። ዊ ዱ ሃቭ ሁለት ቨርቹዋል ማሽኖችን በትክክል ክሬት አድርገን ጨርሰናል። አሁን እዚህ ጋር እነዚህ ቨርቹዋል ማሽኖች ምንም አይነት ኦፕሬቲንግ ሲስተም የላቸውም። ስለዚህ እዚህ ጋር መጣና ታች cd/dvd የሚለው ላይ ደብል ክሊክ አድርግና የኔ ዊንዶውስ ኦፕሬቲንግ ሲስተም ያለበትን ኢሜጅ አውርጃለሁ። የዊንዶው ሰርቨር 2019 እና የዊንዶው 10 ኦፕሬቲንግ ሲስተም ኢሜጁን አውርጄዋለሁ። እሱም ፓዙን እንሰጠዋለን።
ሶ ዩዝ አይሶ ኢሜጅ እና ብራውዝ አይ ቲንክ ኦን ዘ ዲ ድራይቭ ዊንዶውስ ኢሜጅ የሚል ፋይል አለኝ። ዊንዶውስ ኢሜጅ እዚህ ጋር ስገባ ዊንዶውስ ሰርቨር 2019 የሚለውን መርጥለታለሁ። ሶ አይ ዊል ክሊክ ኦን ኦኬ። ሶ አውቶማቲካሊ ፓወር ኦን ዲስ ቨርቹዋል ማሽን ወይንም እዚህ ጋር መጥቼ ይችን በተን ክሊክ በማድረግበት ሰዓት አውቶማቲካሊ ካስገባሁለት ኢሜጅ ቡት አድርጎ መጫን ይጀምራል። ሶ አዚፍ ኖርማል ፊዚካል ማሽን ላይ እንደምንጭን ስቴፕ አድርገን እንቀጥላለን። የሚጠይቀንን ነገር እያስተካከል በዚህ መልኩ ዊንዶውስ ሰርቨር 2019ን እንጭናለን። ላይክ ኖርማል ዊንዶው 10 ዊንዶው 7 እንደምንጭነው ነው። ዘ ሴም ስቴፕ ነው ያለው። ዋናው ጭነን ከጨረስን በኋላ የምናደርጋቸው ኮንፊገሬሽኖች ናቸው ሰርቨሩን እንደ ሰርቨር አክት እንዲያደርግና ሰርቪሶችን ፕሮቫይድ እንዲያደርግ የሚያደርጉት። ሶ ይህ ስቴፕ ኢት ዊል ቴክ ሜቢ 10 ሚኒት ኦር ለዛ እንዳት። እዚህ ጋር ኦፕሬቲንግ ሲስተም ላንጉጅ እንመርጣለን። ክሊክ ኦን ኔክስት ኢንስቶል። ከዛ በኋላ ዲስኩን ያመጣልኝና ሲና ዲ ፓርቲሽን ክሬት እናደርጋለን። ከቶም ማንኛውም ኮምፒውተር ፎርማት አድርገን ስንጭን በተቻለ መጠን ኦፕሬቲንግ ሲስተም ያለበት ፓርቲሽን እና ፐርሰናል ዴታ የምታስቀምጡበት ፓርቲሽን የተለያየ ቢሆን ሪከመንድ ይደረጋል። እዚህ ጋር የዊንዶውስ ሰርቨር የተለያዩ ቨርዥኖች ናቸው የምንጠቀመው። ዊንዶውስ ሰርቨር ስታንዳርድ ሆኖ ዴስክቶፕ ኤክስፔሪየንስ አለው። አዚፍ ልክ እንደ ዊንዶውስ 10 እና ዊንዶው 11 አይነት ዴስክቶፕ ኤክስፔሪየንስ እንዲሰጠን ዊንዶውስ ሰርቨር 2019 ስታንዳርድ ዴስክቶፕ ኤክስፔሪየንስ የሚለውን እንመርጣለን። ከዛ በኋላ አክሴፕት ተርም ኦፍ ላይሰንስ አግሪመንት ከስተም እንሄድና ፓርቲሽኑን ክሬት እናደርገዋለን። 80 ጂቢ ነበር። ከዚህ ጋር ሜቢ 40 ጂቢውን 40 ሺህ ሜጋባይቱን ለሲ ድራይቭ ሰጠዋለሁ። ሌላኛውን 40 ጂቢ ደግሞ ለዲ ድራይቭ ክሬት አድርግለታለሁ። እዚህ ጋር ኒው ፓርቲሽን አፕላይ ፎርማት እናደርገዋለን ዲ ድራይቡን 40 ጂቢ። ስለዚህ የመጀመሪያውን ፓርቲሽን ሲ ድራይቡን ዊንዶውስ ሰርቨር እንዲጫንበት ኔክስት እላለሁ። ሶ ስቴፑን ተከትሎ ልክ እንደ ዊንዶው 10 እንደምንጭነው ስቴፑን ተከትሎ በዚህ መልኩ ይጨርሳል። ከጨረሰ በኋላ ዊንዶውስ ኦፕሬቲንግ ሲስተሙ ለአድሚኒስትሬተር ዩዘር አካውንት ስትሮንግ ፓስወርድ ሴት አድርጉ ይለናል። ያን ጊዜ ስትሮንግ ፓስወርድ ሴት አድርገን ስቴፑን እንቀጥላለን ማለት ነው። ኦኬ አሁን ሊኖ ጨርሷል። ስለዚህ ቀጣይ የምናደርገው ምንድን ነው? we are going to do this later። ስኪፕ እናደርገዋለን ይህን ስቴፕ። አሁን ኪ ማስገባት አይጠበቅብንም። ቀጣይ እዚህ ጋር ስትሮንግ ፓስወርድ አስገቡ ነው የሚለን ለአድሚኒስትሬተሩ። ፓስወርድ ሴት እናደርጋለን። በተቻለ መጠን ፓስወርዱ ቁጥር፣ ካፒታል ሌተር እና ሌንግዙ 8 እና ከዛ በላይ መሆን አለበት። ይሄ በትክክል ከተቀበለን ፋይናላይዚንግ ብሎ አውቶማቲካሊ ሎጊን ያደርግልናል። እንደገና ሎጊን እንድናደርግ ኮንትሮል አልት ዲሊትን ፕረስ አድርጉ ነው የሚለን። እሱ አዲሱን ፓስወርድ አስገባለሁ። ከገባ በኋላ ሰክሰስፉሊ ኢንስታሌሽናችን ጨርሰናል። ቀጣይ የምንሰራው ስራ ፖስት ኢንስታሌሽን ኮንፊገሬሽን ይባላል። ሰርቨሩ ላይ አክቲቭ ዳይሬክተሪ፣ ዲኤችሲፒ፣ ደብሊውዲኤስ እስካሁን ያየናቸውን ዲስከስ ያደረግናቸውን ሮሎች ከመጫናችን በፊት ሰርቨሩን ለሮል ሬዲ ለማድረግ የግድ ኮንፊገር ማድረግ ያለብን ስቴፖች አሉ። እነዚህ አጠቃላይ ፖስት ኢንስታሌሽን ኮንፊገሬሽን ይባላሉ። ለምሳሌ ሰርቨር ሁሌ ስታቲክ አይፒ አድሬስ ሊሰጠው ይገባል። ምክንያቱም ሰርቨሩ የራሱ የሆነ ስታቲክ አይፒ ኑሮት ነው ለሌሎቹ ዳይናሚካል አይፒ የሚሰጠው። ሌላኛው አክቲቭ ዳይሬክተሪን ኮንፊገር ከማድረጋችን በፊት ሰርቨሩ አውቶማቲካሊ በምንጭንበት ሰዓት ዊንዶውስ የራሱን ስም ነው የሚሰጠው እና እኛ
እንደ ኦርጋናይዜሽናችን ኔሚንግ ፖሊሲ መሰረት ለሰርቨራችን ስም ልንሰጠው ይገባል። ስለዚህ ሁለቱ ፖስት ኢንስታሌሽን ኮንፊግሬሽኖች አንደኛው ስታቲክ አይፒ መስጠት እና ሁለተኛው ደግሞ ሰርቨሩን ትክክለኛ ስም መስጠት ይኖርብናል። እሱን ለማድረግ ኮንፊገሪንግ ሎካል ሰርቨር የሚለውን ክሊክ እናደርጋለን። እዚህ ጋር እንደምታዩት ሆፕፉሊ አይፒ አድሬሱ ዳይናሚክ ነው የሚለው። ስለዚህ አንዴ ይህችን ክሊክ እናደርግና ስታቲክ አይፒ አድሬስ እንሰጠዋለን። ደብል ክሊክ ኦን ኢት ፕሮፐርቲ። ስለዚህ አይፒ 6 አያስፈልገንም። አይፒ 4 ላይ ክሊክ አድርገን ፕራይቬት አይፒ እንሰጠዋለን። 192.168.1 ሶሪ 192.168.1 ክላስ ሲ ነው። 192.168.1 ሰርቨሩ ራሱ እንደ ዲፎልት ጌትዌይ እንደ ሰርቨር የምንጠቀምበት ዲኤንኤስ ሰርቨር ራሱ ስለሚሆን 192.168 ከዚህ በኋላ 192.168 ከዚህ በኋላ የሰርቨራችን አይፒ አድሬስ አንድ ነው ማለት ነው። የመጀመሪያው ፖስት ኢንስታሌሽን ጨርሰናል። ሁለተኛው ፖስት ኢንስታሌሽናችን ደግሞ የሰርቨሩን ስም መስጠት ነው። እዚህ ጋር እንዳያችሁት የሰርቨሩ ኔም win-k5hl ራንደም የሆነ ስም ነው እና we have to make it a meaningful name. click on the server name, click on change and then እዚህ ጋር እንመጣና let's say my organization server እንዲህ ብናደርገው ጥሩ ነው። የኦርጋናይዜሽናችን ስም አድርገን ሰርቨር ብለን እንሰጠዋለን። ይሄኛው ቼንጂንግ ዘ ሰርቨር ኔም ሜጀር ኢፌክት ስለሆነ ሰርቨሩ የግድ ሪስታርት ማድረግ አለበት ይላል። አሁን ክሊክ ኦን ኦኬ ሪስታርት አድርገኝ ነው የሚለኝ። ስለዚህ ክሊክ ኦን ክሎዝ ሪስታርት ላድርግ ነው የሚለው። ሪስታርት እናደርጋለን። ስለዚህ ሪስታርት ካደረግን በኋላ በሚቀጥለው የምናየው ምንድነው ሰርቨራችን አሁን ሬዲ ነው፣ ጭነን ጨርሰናል። ቤዚክ የሆኑ ፖስት ኢንስታሌሽን ኮንፊገሬሽኖችን ስታቲክ አይፒ እና ሚኒንግፉል የሆነ ሰርቨር ሰጥተነዋል። ቀጣይ የምናየው ሮል አክቲቭ ዳይሬክተሪ ይባላል። አክቲቭ ዳይሬክተሪ ማለት ቅድም እንዳልኩት ዳታቤዝ ሆኖ ዶሜን ዩዘር እና ኮምፒውተሮችን ስቶር ለማድረግ ማኔጅ ለማድረግ የምንጠቀምበት የዊንዶውስ ሰርቨር ሮል ነው ማለት ነው። አመሰግናለሁ።